ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም ተመልሰናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳረሱ እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ስቴላ የምትባል አንዲት ወጣት በካፌ ውስጥ ተቀጥራ ስትሰራ እያስመለከተን ነው። ስቴላ ምንም እንኳን ገንዘብ ለማግኘት ቢሆን የምትሰራው ለደንበኞችና ለስራዋ ያላት አክብሮት፣ ትጋት እንዲሁም በመልካም ስነ ምግባሯ በካፌ ውስጥ ትታወቅ ነበር። በመቀጠልም ሃሪሰን የሚባል በከተማው ታዋቂ የንግድ ሰው ብዙ ገንዘብና ኩባንያዎች ያሉት የተንጣለለ መኖሪያ ቤትና ቅንጡ የሚባል ኑሮን የሚኖር ሰው ነው። ነገር ግን አንድ ነገር ይጎለዋል። እሱም የቤተሰብ ፍቅር ነው። ከሚወዳት ባለቤቱ ሞት በኋላ ቤቱ በዝምታና በሐዘን ተውጧል። የቀድሞ ፈገግታ ጠፍቷል። የስራ ጫናውም ጨምሯል። ከሁሉም በላይ ግን የውድ ልጁ ሚያ በእናቷ ሞት ያጋጠማትን ሐዘን መቋቋም ከብዷት ቀስ በቀስ ሰዎችን መራቅ ጀምራለች። ፈገግታ ከፊቷ ላይ ጠፍቷል። በመጨረሻ መናገር ፈጽሞ አቁማለች። አባቷ ሃሪሰንም በብዙ ዶክተሮች እንድትታይ አድርጓታል። የተለያዩ ብዙ ሞግዚቶችንም ቀጥሮላታል። ሚያ ግን ልቧን ለማንም አልከፈተችም። ከብዙ ሙከራዎች በኋላም ሃሪሰን እጅግ ደክሞትና ተስፋ ቆርጦ ከውድ ልጁ ከሚያና ከአንዲት ሞግዚት ጋር ስቴላ በአስተናጋጅነት ወደምትሰራበት ካፌ ይሄዳሉ። ሚያም እንደተለመደው በዝምታ ተውጣ አኩርፋ ተቀምጣለች። ሃሪሰንም ስልክ ይደወልለትና የልጁ ሚያ ጉዳይ እጅግ እንዳሳሰበው እያወራ በጭንቀት ይወዛወዛል። ከዛ ግን ስቴላ ሞግዚቷ ሚያን ስታመናጭቃ ስትመለከት ሚያን ትታደጋታለች። ሃሪሰንም ይህንን ሲመለከት ሞግዚቷን ያባርራታል። የስቴላ አለቃም ስቴላ ባደረገችው ድርጊት እጅግ በቁጣ ሲናገራት ስቴላ በንዴት የስራ ልብሷን ወርውራ ስትሄድ የተመለከተው ሃሪሰን ለስቴላ የ5 ሚሊዮን ብር የሚያወጣ የጊዜያዊ ሚስትነትና የእንጀራ እናትነት የቅጥር ኮንትራት ያቀርብላታል። እናም የእሷ ሀሳብ የልጁን ልብ መክፈት የምትችል እናት እንጂ ዝም ብላ የምትቀመጥ ሞግዚት እንዳልሆነ ይገልጽላታል። ስቴላም በተረጋጋና ቆራጥ በሆነ ድምፅ ልጅህ ሚያ የፈለገችው ሕክምና ወይም ባለሙያ ሳይሆን የሚሰማትና ከልቡ የሚወዳት ሰው ነው። እኔን ካመንከኝ ያቀረብክልኝን ሁሉ እፈርማለሁ። ነገር ግን በልጅህ ህይወት ውስጥ እኔ የራሴን መንገድ እንድከተል ሙሉ ነፃነት ልትሰጠኝ ይገባል በማለት ሀሳቧን በግልጽ ትነግረዋለች። ሃሪሰንም የውል ሰነዱን እያሳየ ይህ የ5 ሚሊዮን ብር ውል ነው። ተግባራችን ሙሉ በሙሉ ህጋዊ ነው። አንቺ ጊዜያዊ ሚስቴና የእንጀራ እናት ነሽ። ግንኙነታችን ከዚህ ያልፍን በማለት በድጋሚ ያስታውሳታል። ስቴላም ውሉን ተቀብላ ለቤተሰቦቿ ታሳያቸዋለች። ቤተሰቦቿም የብሩን መጠን ሲመለከቱ እጅግ በመደናገር ሁሉ ብር የሚከፍሏት ስራው ምን ቢሆን ነው በማለት ጠይቋታል። ስቴላም ሁሉንም ነገር በግልጽ ታስረዳቸዋለች። ቤተሰቦቿም ይፈቅዱላትና የተለያዩ ነገሮችን ይዘው ይሸኟታል። ለሃሪሰንም ስለ ስቴላ አንዳንድ ባህሪዎቿን በመንገር አደራ በማለት ይሰጡታል። ከዚያም መኪና ውስጥ ገብተው እየሄዱ ስቴላ ማስታወሻ ደብተሯን አውጥታ የስራ እቅዶቿን በዝርዝር እየነገረችው ጉዟቸውን ይቀጥላሉ። ከዚያም ለረጅም ጊዜ የሃሪሰን ቤት ውስጥ ሰራተኛ የሆኑት ለመሆኑ ይቺ ልጅ ማነች? ጌታችን ሃሪሰን እንዲህ አይነት ተራ ልብስ የለበሰችን ይዞ ወደዚህ ቤት ሲመጣ አይቼ አላውቅም። በመቀጠልም ሌላኛዋ የቤት ሰራተኛ እሷ ስለ ስቴላ የሰማችው ሃሪሰን ከቀጠሯቸው ስመጥር ባለሙያዎች በላይ የሚያን ልብ የገዛች እንደሆነ አድርጋ ትናገራለች። ከዚያም እሱማ ልክ ነሽ፣ ግን ይሄን ግዙፍ ቤትና በውስጡ ያሉትን መርዛማ ዘመዶች መቋቋም ትችል ይሆን እየተባባሉ ከዛ ግን የሃሪሰን ትዕዛዝ እሱም ከዚህ በኋላ የዚህ ቤት እመቤት ስቴላ ነች ያለውን እያስታወሱ እነሱም በትህትና ሊቀበሏት እንደሚገባቸው ይነጋገራሉ። ከዛም ሚስተር ሃሪሰን መጣ በማለት ቆመው ይቀበሏቸዋል። ሚስተር ሃሪሰንም ስቴላ ትባላለች፣ አዲሷ ሚስቴ ነች በማለት ይነግራቸዋል። ሰራተኞቹም ከአንገታቸው ዝቅ በማለት እንኳን ደህና መጣሽ በማለት ይቀበሏታል። ስቴላም በታላቅ ፈገግታ እየሮጠች ወደ ሚያ ስትሄድ ሚያ ተሸውዳትና ትወድቃለች። ከዛ ስቴላ ግን ሚያ እንደዛ በማድረጓ ሳያስከፋት እራሷን ታስተዋውቃትና ታቅፋታለች። ሚያም መልሳ እንድታቅፋት ታደርጋታለች። ሃሪሰንም ይሄንን ሲመለከት እጅግ ደስ በመሰኘት ትክክለኛዋ ሴት እንዳገኘ በልቡ ያስባል። ከዛም ስልክ ይደወልለትና ቶሎ መሄድ እንዳለበት ይነገረዋል። ይህንንም
ለስቴላ ሲነግራት ምንም እንዳታስብ እኔ ያለሁ በማለት ትመልስለታለች። ለሰራተኞቹ ስቴላ ምትላቸውን እንዲያደርጉ ነግሯቸው ይሄዳል። ከዚያም ምግባቸውን እየበሉ ሳለ ሚያ አቋርጣ ትነሳለች። ስቴላም እጇን ይዛ መብላት እንዳለባት በመግለጽ ታስቀምጣታለች። ሚያ መናገር ስለማትችል በጽሁፍ እንደ በቃ ትነግራታለች። ስቴላ ግን ድባቡን ለማሳመር ትጥራለች። ሚያ ምግብ እንድትበላ ለማበረታታት በተለያዩ አስቂኝ ጨዋታዎችን እያጫወተቻት ፊቷ ላይ ፈገግታ ለመፍጠር ትሞክራለች። የሃሪሰን ስግብግብና ክፉ ዘመዶች በተለይም ስልጣን ወዳዷ አክስትና ሴት ልጇ ሃሪሰን ቤት ውስጥ አለመኖሩን ሲያውቁ ስቴላን ለማሳነስና ሚያን ለማስፈራራት ይሞክራሉ። ስቴላም ይህንን ስትሰማ የተናገራችሁትን ሰምቼ ዝም እንድል ከሆነ የጠበቃችሁት ተሳስታችኋል። እኔ የዚህ ቤት እመቤት ነኝ። ሚያ ደግሞ የዚህ ቤት ብቸኛ ወራሽ ውድ ልጅ ናት። ከዚህ በኋላ በእኔና በዚች ልጅ ላይ እንደዚህ አይነት ወሬ ስታወሩ ብሰማ ከዚህ ቤት አባራችኋለሁ በማለት በቁጣ ትናገራቸዋለች። ዘመዶቹም በንግግሯ ተደናግጠው ይበታተናሉ። ሚያ ግን ከእናቷ ሞት በኋላ ለመጀመሪያ ጊዜ በህይወቷ ጥበቃ የሚያደርግላትና በፍቅር የሚከላከልላት ሰው ከጎኗ እንዳለች ትረዳለች። ስቴላም ምግቦቹን ታስቀይርላትና እንድትበላ ነግራት ትደበቃለች። ከዛም ስትበላ ትመለከታታለች። ይህንንም በማስታወሻዋ ላይ ትመዘግበዋለች። ከዛ በኋላ የተለያዩ ነገሮችን እያደረገች ሚያን ዘና ለማድረግ ጥረት ታደርጋለች። ስቴላ የምትላትን ሁሉንም ለመቀበልና ለማድረግ ሚያ ቢከብዳትም ከጊዜ ወደ ጊዜ ግን የሚታይ ለውጥ ነበራት። ይህንን ሁሉ እያደረጉ ሳለ ሃሪሰን ይመጣል። ሚያም ሮጣ የአባቷን እጅ ትይዛለች። ሻወር መውሰድ እንደማትፈልግና ለአባቷ በምልክት ትነግረዋለች። ሃሪሰንም እንደተለመደው ቤቱ ቀዝቃዛና ጨለማ ሆኖ የሚጠብቀው መስሎት ነበር። ነገር ግን ወደ ውስጥ ሲገባ ያየው ነገር አስገረመው። የቤቱ ድባብ በሳሎን ውስጥ የሳቅና የጨዋታ ድምጽ ይሰማል። ከዛም የስቴላን እቅድ ማበላሸት የለብኝም ሲል ከስቴላ ሀሳብ ጋር በመስማማት ሚያን ያስረዳታል። ከዚያም ወደ ሃሪሰን ክፍል ስገባ ሃሪሰን ልብስ እየቀየረ ነበርና ደንግጣ ፊቷን ታዞራለች። ከዚያም ለራሷ ምቾት የሚሰጣትን ስፍራ መስራት እንደምትፈልግ ሃሪሰንን ትጠይቀዋለች። ሃሪሰንም ይፈቅድላታል። ከዚያም ስቴላ ሚያ ክፍል ውስጥ አንሶላዎችን፣ ብርድ ልብሶችንና ትራሶችን በመጠቀም በመኝታ ቤት ውስጥ የሚያምር ትንሽዬ ድንኳን ትሰራለች። በውስጡም የሚያበሩ መብራቶችን በማንጠልጠል ክፍሉን ወደ አስማታዊ ዓለም ትቀይረዋለች። ይህንን ያደረገችው ሚያ እንደ ልብ የምትጫወትበት የምትደበቅበት እና ለየት ያለ ቦታ እንዲኖራት በማሰብ ነው። ስቴላም ድንኳን ውስጥ ሆና ለእናትና ለአባቷ ቪዲዮ ኮል ትደውልላቸውና ሰላምታ ከተለዋወጡ በኋላ ያለችበትን ቦታ ይጠይቋታል። እሷም በፍጥነት በማውራት ልታስረሳቸው ብትሞክርም ቤተሰቦቿ ግን በድጋሚ ችግር ካለ እንዴት ነግራቸው ይጠይቋታል። እሷም ምንም ችግር እንደሌለ ነግራ ትዘጋባቸዋለች። ከዛ በኋላም ስቴላ ሃሪሰንና ሚያ ወክ ለማድረግ ከቤት ይወጣሉ። ከዚያም በመንገዳቸው ላይ ስቴላ የተለያየ ነገር ታስሞክራቸዋለች። ሃሪሰንና ሚያ ባይስማሙም በግድ በማሳመን የተለያዩ ነገሮችን ይገዛሉ፣ ይሞክራሉ፣ ፎቶ ይነሳሉ። ከዚያ በኋላም ስቴላ አስቂኝ ኮፍያዎችና መነጽሮችን እያደረገች ሚያንና ሃሪሰንን ታስቃቸዋለች። ሃሪሰንም ፎቶዎችና የተለያዩ ነገሮችን ሲመለከት ገንዘብ ሊገዛው የማይችለውን ደስታ ስቴላ ይዛው እንደመጣች ይረዳል። ስቴላ ጋር ያለው ግንኙነት ከኮንትራት ያለፈ እንደሆነ መገንዘብ ይጀምራል። ከዚህ አስደሳች ወክ በኋላ ሚያ ወደ መደበኛ ህይወቷ እንድትመለስና ከልጆች ጋር እንድትቀላቀል ስቴላ ወስና ወደ ትምህርት ቤት ይዛት ትሄዳለች። ሚያ ለረጅም ጊዜ መናገር ስላቆመች ወደ ትምህርት ቤት መመለስ በጣም ያስፈራት ነበር። ስቴላ ግን ታበረታታት ነበር። ከዛ በኋላ የሚያ ክፉ ዘመዶች በትምህርት ቤት አካባቢ ባሉ ሰዎች ዘንድ ሚያ መናገር የማትችል ዲዳ፣ ስቴላም ለገንዘብ ስትል ነው ብለው አስወርተው ስለነበረ አንዳንድ ወላጆችና ልጆች ስቴላንና ሚያን በተለያየ ሁኔታ ይመለከቷት ነበር። ስቴላን
ሚያን ዝቅ አድርገው ለሚመለከቷት ሰዎች በሙሉ ግልጽና ጠንካራ ምላሽ ትሰጣቸዋለች። ሚያም ስቴላ ስትከላከልላት ስታይ በራሷ ላይ ያላት መተማመን እንዲጨምር ያደርጋታል። በመቀጠልም ሃሪሰን በተጨናነቀ የቢሮ ስራ ላይ እያለ ስቴላ እና ሚያ በድንገት ወደ ቢሮ ይገባሉ። ከዛም ስቴላ ለሃሪሰን ስለ የወላጆችና የመምህራን ስብሰባ ጉዳይ ማስረዳት ትጀምራለች። ብዙ ካብራራችለትም በኋላ ሃሪሰን ስልክ ሲያወራ ትሰማለች። ከዛም ከጎኗ እንደሚሆን ይነግራታል። ስቴላም እጅግ ትደሰታለች። በመቀጠልም ወላጆችና መምህራን የቀጠሮ ሰዓታቸውን ጠብቀው በስብሰባ ቦታው ላይ ተገኝተዋል። ስቴላም እጅግ ተውባና አምሮባት ቦታው ላይ ትመጣለች። የፕሮግራሙ መሪም ተራ በተራ ሀሳባቸውን እንዲገልጹ ያደርጋል። ከዛ በኋላም ፉክክሩ ተጧጥፎ ይቀጥላል። በመጨረሻም ስቴላ አሸነፈች። ፕሮግራሙን አጠናቀው ከወጡ በኋላም የእንኳን ደስ አለሽ መልእክት እየተገላለጹ እያለ ከዚህ በፊት ዲዳ በመሆኗ ሲያሾፉባት የነበረ ልጅ ሚያን አታሎ ወስዶ ቀዝቃዛ ክፍል ውስጥ ይቆልፍባታል። ቀጣዩን ፓርት ይዘንላችሁ የምንመጣ ይሆናል። ስለተከታተላችሁ እናመሰግናለን።